ሄርሜላ አረገዘች። አብርሃም ሁለተኛ ልጅ አስረገዘ። ሁለተኛ ልጅ ሊወልድ ነው። እንግዲህ ወንድ ነው። እናንተ የምር በአንድ አመት ውስጥ ሁለት ልጅ ወለደ። ኧረ በእናትህ ይመችህ የምር ማለት ነው። ኧረ ሳልፈልግ እያሳቀኝ ነው። ምን ላድርግ? ይቅርታ አድርጉልኝ በመሳቄ። እንግዲህ ሳልፈልግ ነው እያሳቁኝ ያሉት። እንግዲህ ሄርሜላ የጠፋችው አንተም ትቀበላለህ ብዬ ስላላሰብኩ፣ ቤተሰቦችም ይቀበላሉ ብዬ ስላላሰብኩ ነው። በዚህ ጉዳይ ነው የጠፋሁት። አርግዣለሁ። በማርገዜ ምክንያት ነው የጠፋሁት። የመጥፋቴ ምክንያት ይሄ ነው። ትላንትና ኦድዋ ስትይዝ ነበር ማለት ነው። ኦድዋ ስትይዝ ነበር ትላንት የምር ማለት ነው። ቪዲዮ እየሰሩ እያለ ኦድዋ ያዝ ያዝ ስታደርገው ነበር። ቆራርጧት ነው መሰለኝ የሆነ ነገር ያልተስማማት ምግብ በልታ ማለት ነው። ይሄ ነገር እውነት አርግዛ ከሆነ ድራማ አይደለም ማለት ነው። እስከዛ ድረስ ድራማ ነው ብለን ስንወስድ ነበር። እና ሩትዬን እንዴት አስቻላት? ማንኛውም ሴት መታ ስትለጣጠፍ ስትስመው እንዴት አስቻላት ብለን በጣም ብዙዎቻችን ስንናገር ነበር። ይሄ ነገር ግን እውነት ከሆነ እርግዝና እውነት ከሆነ ድራማ የሚባል ነገር የለም፣ እውነት ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ሄርሜላ አርግዛለች። ሄርሜላ አርግዛ ነው እየጠፋችው። አብርሃም በ2 አመት ውስጥ ሁለት ልጅ ልወልድ ነው ማለት ነው። ያው አባት መሆን ካልቻለ እዛም ሄዶ የሚፈለፍል ከሆነ ልክ ሄርሜላውን ደግሞ አርግዛ ሌላ ሴት ትመጣለች። አብርሃምን አፍቅር ያለው የምትለው ማለት ነው። ከዛ ጥሏት ይሄዳል። እንደዛው ሆና ልጁን ትወልዳለች። ሩትዬ እንኳን ጠንካራና ጀግና ሴት ነች። ልጇን ማሳደግ ትችላለች። እቺ ያለች ልፍስፍስ ልጅ እንዴት እንደማቀፍ እንዳለባት ለልጅ ፍቅር እንዴት መስጠት እንደሌለ አለባት ራሱ ማታቅ ማለት ነው። ልጁን ለማደጉ ቤት ነው የምትሰጠው እርግጠኛ ነኝ ማለት ነው። አብርሃም ሌላ ሴት ጋር ሄዳለ። የታወቀ እኮ ነው ይሄ። አታውቁም እንደ ቤተሰብ